ኢንዱስትሪዎች የሀገር ኢኮኖሚ መሰረት ናቸው። ኢንዱስትሪዎቻችን የግብር ግዴታን በመወጣት በስራ ዕድል ፈጠራ፣ በሰው ተኮር በጎ ፍቃድ ተግባራት በመሰማራትና የውጭ ምንዛሬ በማስቀረት ለሀገር ኢኮኖሚ የጀርባ አጥንቱ ነው እያገለገሉ ይገኛሉ። ኢንዱስትሪዎቻችን መንግስት ከፍተኛ የውጭ ምንዛሬ በማውጣት ከውጭ ያስገባቸው የነበሩ ምርቶችን በሀገር ውስጥ ተኪ ምርቶች በመተካት የውጭ ምንዛሬ ከማዳን ባሻገር ምርቶችን እሴት ጨምሮ በማላቅ የውጭ ምንዛሬ ማስገኘት እንዲችሉ ከሀገር እስከ ከተማ አስተዳደራችን በየደረጃው አምራች ዘርፉን ኢንዱስትሪዎችን መደገፍ የሀገር ኢኮኖሚን መደገፍ ነው በሚል መሪ ቃል በመደገፍና በማነቃቃት በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ ለማድረግ ትኩረት ሰጥቶ እየሰራ ይገኛል። በአቃቂ ቃሊቲ ክፍለ ከተማ አስተዳደር ከሚገኙ 750 ኢንዱስትሪዎች መካከል 410ሩ ተኪ ምርቶችን እያመረቱ የሚገኙ ሲሆን 43ቱ ምርቶቻችን ኤክስፖርት እያደረጉም ይገኛሉ። አስተዳደሩም በክፍለ ከተማው የሚገኙ ኢንዱስትሪዎችን የሚያጋጥማቸውን ተግዳሮቶች ከከተማ አስተዳደሩ ጋር ተቀናጅቶ በመፍታት ምርትና ምርታማነትን ለማሳደግ በተሰራ ስራ የብድር አገልግሎት የማመቻቸት፣ የመሳሪያ ሊዝ አቅርቦት፣ የገበያ ትስስር፣ የአካባቢ ጥበቃና የኢነርጂ አጠቃቀም፣ የምክር አገልግሎትና ትግበራ፣ ክትትልና ማዝለቅ፣ የምርታማነትና ልኬት አገልግሎት፣ ዘመናዊ ሂሳብ አያያዝና መሰል ድጋፎችን በማድረግ ሞዴል አምራች ኢንዱስትሪዎችን እየፈጠረ የሚገኝ ሲሆን ከመሰረተ ልማት አኳያ መስሪያ ቦታዎችን ከማመቻቸት ጀምሮ የተለያዩ አማራጮችን በመጠቀም የውሃ እና የመንገድ መሰረተ ልማቶችን በማሟላት በርካታ ጥረቶች ተደርገዋል፣ እየተደረጉም ይገኛሉ። በመሆኑም ኢንዱስትሪዎች ለሀገር እድገትና ብልጽግና ካላቸው ጉልህ ሚና አንጻር በቀጣይ ትኩረት ተደርጎ የሚሰራ ሲሆን ኢንዱስትሪዎቻችን የሀገራችን ሀብቶች በመሆናቸው ኢንዱስትሪዎችን በመደገፍ የሀገር ኢኮኖሚን ለማጠናከር የምናደርጋቸውን ሁለንተናዊ ድጋፍ አጠናክሮ መቀጠል እንደሚገባ የዝግጅት ክፍሉ መልእክቱን ያስተላልፋል። ስሜ ሙሉ ካሳ ይባላል። አንድ በርሜል ዘይት ከውጭ ሲገባ ቢያንስ ከ45,000 ብር እስከ 60,000 ብር ኮስት ያደርጋል። አሁን በሀገር ውስጥ ግን እኛ የምናመርተው ዘይት ከ20 እስከ 25,000 ብር ነው ማክሲመም የሚሆነው ማለት ነው። አረዲን ኑር ሰው ይባላል። የኑማ ትሬዲንግ ፒኤልሲ ስራ አስኪያጅ ባለቤት ነኝ ማለት ነው። ስራውን ከጀመርን ኦልሞስት አሁን 1 ዓመት ሊሆነን ነው። የምናመርተው የተቃጠለ የተሽከርካሪ ዘይት፣ ኤክስፓየርድ ያደረገ የትራንስፎርመር የተለያዩ ዘይቶችን በመሰብሰብ ሪሳይክል እናደርጋለን። ቤዝ ኦይል እንፈጥራለን ማለት ነው። ምን ማለት ነው? ዘይቱን አገልግሎቱን ሰጥቶ ከጨረሰ በኋላ መልሰን ሪሳይክል አድርገን ህይወት ዘርተንበት ወደ ገበያ እንመልሰዋለን ማለት ነው። የምናሰራቸው ወጣቶች ቢያንስ 100 ይሆናል። አንድ እንደምታዩት በመጀመሪያ ጥቁር ዘይት ነው። ከዛ በኋላ ያለው ምርት ይሄ ነው። ይሄ የመጨረሻ ምርታችን ይሄ ነው ለኛ ማለት ነው። ይሄ ከተገኘ በኋላ ከዚህ ላይ የተለያዩ ኬሚካሎችን በመጨመር ከማሽን ዘይት፣ ከጥርሳ ጥርስ ዘይት፣ ከሃይድሮሊክ የኢንጂን ዘይት ድረስ ይሰራበታል ማለት ነው። አሁን ላይ እያደረግን ያለነው እኛ በዋናነት ሮ ማቴሪያል ፈጥረናል። ከኛ በስተጀርባ ላሉ 3 ፋብሪካዎች ጥሬ ዕቃ እያቀረብን ነው ማለት ነው። ይሄ ደግሞ ከውጭ ሀገር ብቻ የሚገባ ነገር ነው። በሀገር ውስጥ የሚሰራ አይደለም። እስከዛሬ ድረስ ባለው ሁኔታ በጣም በከፍተኛ ሁኔታ የውጭ ምንዛሬም እያዳንን ነው ማለት ነው። ካፒታላችን በዚህ ሰዓት ወደ 56 ሚሊዮን ብር ነው። መልሰን ሪሳይክል አድርገን ህይወት ዘርተንበት ወደ ገበያ እንመልሰዋለን ማለት ነው። ከዚህ በፊት ይሄ ኮርንፍሌክስ በብዛት የምናውቀው ከውጭ ሲገባ የውጭ ሀገር ነገሮች ላይ ነበር። አሁን ግን በሀገራችን በንጹህ ሁኔታ በትኩሱ የትሜትም እያዘጋጀን ነው። እንደ መንግስት የሚደረግልን ድጋፍ በጣም ቆንጆ ነው። ለምሳሌ አካባቢ ጥበቃ እያገዘን ነው። በመሰረቱ ይሄ ጥቁር ዘይት ከሪሳይክል ውጪ በሌላ መንገድ ሊወገድ የሚችል አይደለም። ያንንም አካባቢ ጥበቃ የአዲስ አበባ መስተዳደርም የፌዴራልም ከኛ ጋር ናቸው። በጣም ጥሩ እገዛ አለን። የከተማችን ኢንዱስትሪ ቢሮም በጣም እያገዘን ያለው። የማምረቻ ቦታ እጥረት አለብን። እሱንም ከከተማው ጋር ተነጋግረን በጥሩ ሁኔታ ላይ ድጋፍ እያደረጉልን ያለው። ከዛ በተረፈ ቶታል ኤነርጂ ከኛ ጋር ይሰራል። የኛ በቀን ማምረት የምንችለው ካፓሲቲያችን ቢያንስ 30,000 ሊትር በቀን እናመርታለን። አሁን ግን ይህንን ጥቁር ዘይት የተለያዩ ሰዎች ለተለያየ ነገር ስለሚጠቀሙት በሳምንት ከ15,000 ሊትር በላይ ለማምረት ተቸግረን ያለ ነው። ይሄ ደግሞ ምንድነው የግንዛቤ ችግር ነው ያለው እና ይሄንን አካባቢ ጥበቃ አብረን እየሰራን ያለው በቅርቡ ይፈታል ብለን እናስባለን። ወደፊት ይሄ ነገር ከተፈታ
በሀገራችን 37 ሺህ ቶን ነው በአመት ኢምፖርት የሚደረገው። አትሊስት 40-50 ሺህ ቶኑን በሀገር ውስጥ ምርት ለመተካት ያቻለውን እያደረግን ያለን። የስራ ኃላፊነቴ ፕሮዳክሽን ማናጀር ኤልቴክስ ቴክስታይል ለ2 10 ዓመታት ሰርቻለሁ። የመጣሁት ከ10ኛ ክፍል ነው። አይ ቲንክ 2 ትምህርቶችን ግራጁዌት ያደረኩት እዚሁ ዲፓርትመንት ነው። ኤልቴክስ ከፍተኛ የስራ ድርሻ ወይም ደግሞ እዚህ እንድንደርስ ትልቅ ኃላፊነቱም ስፔሻሊ ሴቶች ላይ ከፍተኛ የሆነ የስራ ፈጠራ አለ። እኛም እዚሁ እንድንቀር ያደረገው በማሳደግም ከፍተኛ የደሞዝ ተከፋይም የስራ ፈጠራንም በደንብ እንድናውቀውና ስፔሻሊ እኛ የምንሰራው ስራ ሎካል እንደመሆኑ የውጭ ምንዛሪን ለማስቀረት የተለያዩ እኛ የምንለብሳቸው ልብሶች በብቃትና በጥራት በማምረት ኤልቴክስ አንደኛ ነው። የተለያዩ ብራንቾችም አሉ። እንግዲህ ይሄ ምርት እንዳያችሁት ከበቆሎ ከንጹህ በቆሎ እዚሁ ሀገራችን ከገበሬ ከሚሰበሰብ ንጹህ በቆሎ የተዘጋጀ ምርት ነው። ምንም አይነት ሌላ ባዕድ ነገር አልገባበትም። በተለይ ለህፃናት እንዲመች እንዲወዱት አድርገን በወተት ሊበላ የሚችል ቆንጆ ምርታችን ነው። በተለያየ ፍሌቨሮችም እያዘጋጀን ነው። ቶፊክ ከድር እባላለሁ። የቃቂ ቃሊቲ ክፍለ ከተማ የኢንዱስትሪ ልማት ጽህፈት ቤት ኃላፊ ነኝ። ሁለት አቅጣጫ እየሆነ መጥቷል። ያለ ኢንዱስትሪው የሀገር ኢኮኖሚ ሊረጋገጥ አይችልም። ድርጅቶቹ ለትርፍ ብቻ የተቋቋሙ ሳይሆን ሰፊ ሀገራዊ ኃላፊነት፣ አካባቢው ኃላፊነት እየተወጡ ያሉ ናቸው። ድርሻቸው ሚናቸው የላቀ ነውና በሚል ከዛ ረገድ ምን ያስፈልጋቸዋል፣ ምንድነው ማነቆቻቸው፣ የመብራት፣ የውሃ፣ የመስራ ቦታ እና መሰል የመሬት መሰረታዊ ጥያቄዎች አለባቸው። ከዛ ባለፈ ደግሞ የፋይናንስ በተለይ የመሰረተ ልማት ሰፊ የሆነ ችግሮች አሉበት። እንደ ከተማው ድርሻው ከፍ ያለ ነው ቃቂ ቃሊቲ።